በድጋሚ መጡ። ግንፍል ነው ያለብህ። አይገርምም? ምን እንደሆንክ ምን ሰላም 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 የኔ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁልኝ? ዛሬም በድጋሚ እንግዲህ ከች ብያለሁ የኔ ቤተሰቦች ከተወሰነ ቀን ቆይታ በኋላ ዛሬም በድጋሚ እንግዲህ ወደ እናንተ ተከስቻለሁ ቤተሰቦች። እውነት እስካለ እቆያለሁ። ምክንያቱም እውነት ነው የሚያቆየን ብያችኋለሁኝ። መሆን ያለበት ነገር ብቻ ነው የሚሆነው በዚህ ምድር ላይ። እንግዲህ አብርሽ ራሱን ምን እንደሚያወዘጋግበው ሊገባኝ አልቻለም። እየተወዘጋገበ ነው። ይቅርታ ሲጠየቅ ጭራሽ ፍልት ግንፍል ነው ያለብህ። አንተ ግንፍል ነው ያለብህ። አይገርምም? ምን እንደሆንክ ምን እየሆንክ ነው ያለው? ቤተሰብ ይቅርታ አድርጉልኝ። ምን እየሆንክ ነው ያለው? አንተ ራስን እንደምን ነው የምታየው? ለነገሩ እነሱ ናቸው እንደዚህ ያገነፈሉብህ። እኔ ምድር ላይ ሱሪ የለበሰው ወንድ እሱ ብቻ ነው እንዴ? ወይስ የሱ ልብ ይለያል ከሌላው? ወይስ ማናቀው ነገር የሱ እንትን ይለያል እንዴ? ፋሚሊዎቼ ይለያል እንዴ? አይ ዶንት ኖ። እንግዲህ በቃ በጣም መናገር የሌለብኝ ነገር ልናገር እችላለሁ፣ ግን ስሜታዊ ስለሆንኩኝ ነው። ይቅርታ ፋሚሊዎቼ። እና ሄርሜላና ሩታ ልክ እንደ ባቄላ ሽሮ እንዲገነፍልበት አድርገውታል። እንዲፈላበት ነው ያደረጉት። ይቅርታ እየጠየቁ እየተለማመጡ ምናምን። ስለዚህ እሱ ደግሞ ያለኔ ሰው የለም እያለ ነው። ፋሚሊ ያለኔ ወንድ የለም ኢትዮጵያ ውስጥ ወንድ እኔ ብቻ ነኝ ብሏል። እንግዲህ እኔ ምን እውነትም እንደተባለውም የሆነ ቁዝሚ ሳይኖርህ አይቀርም። እኔ አይ ቲንክ ይመስለኛል እንደዛ ነገር አለ ብዬ አሰብኩኝ። አሁን እኔ ራሱ እርግጠኛ ሆኛለሁ። ብዙ ሲያወሩ አላመንኩም ነበር። አሁን ግን እርግጠኛ ነኝ። ምክንያቱም ማይሆን ነገር እያደረክ ስለሆነ የልጅ እናት ተንበርክካ ልጇን አቅፋ ይቅርታ ከመጠየቅ ውጪ ምን እንድትሆንልህ ነው የፈለከው አንተ? ምን ነው እኔ ፍጹም ነኝ ምድር ላይ እኔ ጨዋ ነኝ እኔ ንጹህ ነኝ አልክ። ንጹህ የለም በዚህ ምድር ከአንድ ፈጣሪ ውጪ። ተግባባን? የኛ ቤተሰቦች ከአንድ ፈጣሪ ውጪ የሰው ልጅ ሆኖ ፍጹም ካለ እኔ እቀጣለሁ። እኔ ነኝ ያለ ሰው እኔ ፍጹም ነኝ ብሎ ይምጣ። ፍጹም እንዳልሆነ እኔ ያረጋግጥላችኋለሁ። ስለዚህ ሄርሜላና ሩታ ናችሁ እንዲህ ፍልት እንዲርበትና ከኔ ውጪ ሰው የለም እንዲል ያደረጋችሁት። የስራችሁን ይስጣችሁ። እኛንም ጭምር አስናቃችሁ። ከአንዳችሁ አንዳችሁ ማትሻሉ ነው። በቃ እኔ ብዙ ጊዜ ለሩታ ወግኜ እናገራለሁ አይደለ? ቤተሰብ እህትሽ ሄርሜላ ናት ሩታ ናት ወይስ ከፍላሽ ነው የምትሉ ሰዎች አላችሁ። ኖ እኔ ህሊናዬ እንጂ የሚገዛኝ ገንዘብ አይገዛኝም። እውነታ ይገዛኛል። ፋሚሊዎች፣ የኔ ፋሚሊዎች በእርግጠኛት የምታውቁኝ በጣም ብዙ አላችሁ። እኔን የሚገዛኝ እውነታ ነው እንጂ እኔ ገንዘብ አይገዛኝም። የሩታ ከፍላሽ ነው ምናምን የምትል ሰው አላችሁ ብዙ ማለት ነው። እና ቴክ ኬር ልላችሁ ፈልጋለሁ። እኔ ያቺ ሴት አይደለሁም። ብዙ ደግሞ ዝባዝንኬ የምታወሩ በየቦታው አላችሁ። በየቦታው ዝባዝንኬዎች። ዝባዝንኬ የሰውን ልጅ አኑሮት አያውቅም። የሚያኖረው ተግባርና እውነታ ብቻ ነው። ፋሚሊ ተግባርና እውነታ ነው የሚያኖረን። ስለዚህ እውነታችን እዘን የምንጓዝ ከሆነ ፍጻሜያችን ያምራል፣ መንገዳችን ያማረ ይሆናል። በውሸት መንገድ ብትሄዱ መጨረሻው ልክ እንደ ቃጫ ብጥስ ነው የሚለው፣ መጨረሻው አያምር። በእውነት የሄደ ሰውስ እየከረረ ነው የሚሄደው። መንገዳችሁ እያማረ ነው የሚሄደው። ፈጣሪ መንገዳችሁን እያሳመረላችሁ ነው የሚሄደውና ማይሆን ነገር የምታወሩ ሰዎች መስሚያችን ጥጥ ነው፣ አንሰማም። ምክንያቱም እኛ የሚመለከተንን ብቻ ስለሆነ የምናደርገውና ማይ ፋሚሊ ዛሬ በጣም ከፈጣሪና ከእናንተ ጋር በጣም ደስተኛ ነኝ። እኔ ዛሬ እንግዲህ ፋዘርን ማዘርን አታለህም ምሳሌ ጋብዘሽ ዛሬ ቅዳሜ ነው ቀኑ ብለህ እዛሃትና ብዬዋለሁኝ። እንግዲህ እኔን ስታይ ካልደነበረች እኔን ስታይ ካሜራና እኔን ስታይ ድንበር ነው ተገራ ቤት ስገባ እንኳን ሄጄ ማሚ ስል ቼክ አርጓት ነው የምትለው። ቤት ላይ ያሉትን ልጆች ምናምን አጋጇን ይስ ቼክ አርጊያት ካሜራ ከሌለ ነው እሷን ማግኘት ነው የምትለው። በዚህን ያክል የካሜራ ጥላቻን ያለባት እናቴ። ያ ማለት ምንድነው? ጀብድ ነገር ስላልተሰራ በልጆቿ ቀና እንዳትል አንገቷን እንድደፋ ሄርሜላ ስላደረገቻት ነው ይሄ ሁሉ የተፈጠረው። ቤተኛው ጥሩ በሚያኮራ ስራዋ ነው ፊት ለፊት የምትወጣው። ስለዚህ የስራሽ ይስጥሽ። ከዛ ባለፈ ግን ዋነኛው ፐርሰናሊ እናገረህ የመጣሁት አለቅላቂ አሽቃባጭ እኔ
እንዳንተ አይነት አሽቃባጭና እንዳንተ አለቅላቂ ወንድ አላየሁም። አቤል አለቀለክ፣ በጣም አውደለደልክ ነው የምልህ። አውደለደልክ በቃ አሽላላ። የምሬ ነው። እኔ ጾታህን ሁላ ቼክ ቢደረግ ወንድ መሆንን እጠራጠራለሁ። እና ፋሚሊዎች ለንግግሬ በጣም ሶሪ፣ ምክንያቱም በጣም ስላናደደኝ ነው። ሰው የሰውን ልጅ በጥሩ መንገድ ሊገስጽና ሊመክር ይችላል እንጂ የማይሆን ነገር እንደዚህ አያደርግም። እሱ ግን የማይሆን ነገር ነው ያለው። ፋሚሊዎች የማይሆን ነገር እኔን ለመበቀል እሱና ቡዜ የኔን እየተበቀሉኝ ያሉት። አንቺ ይኸው በቆምሽበት እንዲህ አይንሽ እያየ እህትሽን ከአብርሃም ጋር አንድ ላይ ድረን ካላሳየንሽ ብሎኛል። ከቡዜና ከአቤል ጋር ምናየው ይሆናል። ማን እንደሚያገባ ማን እንደማያገባ፣ ማን እንደ ዳሪው ማን እንደሆነ ተዳሪው ማን እንደሆነ አብረን እናያለን። ፋሚሊዎች አይሳካላችሁ፣ ክፉ ሰሪ አይሳካለት። ስለዚህ ከእግዚአብሔር ጋር ከፈጣሪ ጋር ሁላችሁ በያላችሁበት የኔ ውድና እንቁ የሆናችሁ ቤተሰቦች በጸሎት በዱዓ ሁሌም ከጎኔ እንድትሆኑ ፈልጋለሁ። ምክንያቱም የኔን መጥፎ አትፈልጉም። አንዳንድ ዝሙት ደጋፊ ይሆናችሁ፣ አንዳንድ ቀማኛ ይሆናችሁ፣ ሄርሜላን ደግፋችሁ አብርሃምን ደግፋችሁ የምትናገሩ ቀማኛና ማትረቧላችሁ። ቴኬር ልላችሁ ፈልጋለሁ። በአንቺ ካልደረሰብሽ ነገ በልጅሽ ሊደርስ ይችላል። በእህትሽ ሲደርስ፣ በልጅሽ ሲደርስ፣ በወንድምሽ ሲደርስ ደስተኛ ሆነሽ እንደማትኖሪና እንደምታለቅሽ እንደምታነቢ እርግጠኛ ነኝ። በርቱ በርቱ እያላችሁ ቹቹ የምትሏቸው ሰዎች አላችሁ። ወዳጅ እንዳልሆናችሁና ጠላት እንደሆናችሁ ልነግራችሁ ፈልጋለሁ። ጠላቶች ናችሁ እናንተ፣ ወዳጅ አይደላችሁ። አስመሳይ ሁላ ዝም ብላችሁ አታሽቃብጡ። የራሳችሁን ህይወት ኖሩ እሺ። ስለዚህ እኛ ፈጣሪ የሚፈቅድልንን ባህላችን የሚፈቅድልንን ሰላምንና ንጹህ የሆነ ህይወትን የሰው ልጅ መኖር ስላለበት የራሱን ህይወት መኖር ስላለበት አንዱ እያለቀሰ አንዱ መኖር ስለሌለበት ነው። ቤተሰብ ይሄንን ሁሌ የምናገራችሁ ነገር በህይወት እስካለው ድረስ መስበክ ያለብኝን ስሰብክ እኖራለሁ። ማድረግ ያለብኝን ሳደርግ እኖራለሁ። መስበክ ስላችሁ ትክክለኛ የሆነውን መንገድ የተኛዋም እህት ማልቀስ ስለሌለባት የተኛዋም እህት አንዱን አስለቅሳ አንዷ መደሰት ስለሌለባት ስለፈልፍና ስናገር እኖራለሁ። እውነት የተናገረ ምላስ እውነት ነገር ይገጥመዋል። እውነተኛ መንገድን ይዞ ይሄዳል። አብርሃም ትላንትና እዚህ መጥተህ አውርተን ጨርሰን ፋሚሊን አሳመነ ስትሄድ እንዲህ አልነበረም። ልክ አዲስ አበባ ንፋስ ሲነካ ሽው የምትለው ነገር አለ። ወደ አንድ በኩል ሳይሆን ወደ ተገኘበት አትሽለጥለጥ። በቃ አቡ ወስንና ኑር። የልጅህ እናት ናት ላንተ የምታስፈልግህ። አለቀ በቃ። ሌላ ይሄ የምታሽላላው ሄርሜላንም አልፈልግም ሩታንም አልፈልግም ምናምን ብለህ የምታሽቃብጠው ነገር አለ። መፈለግ ያለብህ መሄድ ያለብህ ወዴት እንደሆነ ታውቃለህ ወይስ ማናቀው በቀል ነው የጀመርከው አንተ? ያስኮ በቀል አለ እንደኛ ማናቀው ነገር ግልጽ አድርግልንና እኛ የምንወቀው። እናልሽ የኔ ያለ የሚለው ነገር አለ። ቴዲ አፍሮ ነው። ምን አለ መሰለሽ የኔ እህት ቴኬር ሄርሜላና ሩታ እሽቅድድምና እኔ በልጠን ይዛችኋል። ሩታም እየረከሽብኝ ነው የምልሽ። በአሁኑ ታይም ላይ እየረከሽብኝ ነው። ራስሽን አስከበሪ። አንዴ ይቅርታ ጠየቅሽው ይቅርታ ማድረግን ካልፈለገ ሰው አይደለም ማለት ነው። እሱ ይቅርታን የማያምን ሰው አይደለም። ክርስቶስ ለሰቀሉት እንኳን ይቅር ብሏል። ታውቂያለሽ? ለወገሩት እንኳን ይቅር ብሏል። ያለፈው ልንገርሽ ይሄን እኛ የምናውቀው ለሰቀሉት ለወገሩት የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው። ካስታወስ የምታውቁት ነገር ሁላችንም የምናውቀው ነው አይደል? እሱ ግን ተንበርክካ ህፃን ልጅ ይዛ ይቅርታ ስትጠይቀው ፍልት ይሁን ምንድን ነው አንተ ማነስ? ምን ነው በጣም ጅብንንን እናልክ ከኔ ጋር አልገጠመም። አይገርምም? አጥረገርግ ነበር። እኔ ሩታን በሆነ እግዚአብሔርን ነው የምልህ። አይደለም ይቅርታ ልጠይቅህ፣ ይቅርታ ስጠይቀኝ እንኳን እኔ ከፈለኩ ነው ይቅርታ ማደርግልህ። የሰው ልጅ ይቅርታ መጠየቅ ትልቅነት ነው። ይቅር ማለትም ትልቅነት ነው። ያንን ደግሞ አንተ አልተማርከውም፣ አላወቅከውም ይመስለኛል። ገባ? አንተ በስንት ኃጢአትህ ይቅር ብሎ ፈጣሪ እየኖርክ ነው አይደል? ተራምደህ እየሄድክ ስንት ኃጢአትን ይቅር ብሎ ፈጣሪ አንተ ማን ስለሆንክ ነው በዚህ ያክል ምስት ላይ የምትቆለለው? በጣም እንትን ነኝ አልክ፣ ነጠርክ። በቃ ምን ሼ ነው? ጀለስ ተረጋጋ።
ረጋ ኳስ በመሬት እሺ፣ እንቋጨው ጉዳያችንን እንቋጨው። በቃ ይበቃናል። እኛ ርዕሱ በጣም እያስጠላን ነው። እኛ ራሱ በጣም እየደበረን ነው። በቃ ጀምረሃል፣ ጉዳዩን ጨርሰው። ወደ ሩታ ተመለስ። ተስፋ ቆርጣ እሷም ወደ ቤት ትመለስ። ሄርሜላ አለቀ። የምንፈልገው ይሄንንና ይሄን ብቻ ነው። ፋሚሊ ቢያንስ የኔ ውዶች፣ የኔ ምርጦች፣ የኔ ማሮች አንዴ ልደውልለት እስቲ ፋዘር ምን እንደሚለኝ። በሰው ስልክ ነው እየደወልኩ ያለሁት ዛሬ። የኔ ስልክ ስራ ላይ ነው። አንዴ በሰው ስልክ ነው እየደወልኩ ያለሁት። አያውቀውም ይሄን ስልክ። ሄሎ ውስጠር ብሎ ሄሎ ሄሎ የልብም እየጨመረ አባ ምን ነው ቀረክ እኮ ማሚን እዛት ና ብዬ እየጠበቅኩ እኮ ነው። ማሚን እዛት ና ብዬ እየጠበቅኩ ነው። አዊ ነኝ። እየመጣሁ ነው። የት ነሽ? ያው ያልኩክ ቦታ ነኝ። ማሚ እሺ ያለች እዛት እየመጣ ነው። አዎ እየመጣሁ ነው። ግን እንዳትደነግጥ ጥንቃቄ አድርግ። ለምን? ካሜራው ልደብቀው? እሺ በቃ ምን አልደረሳችሁም? እየደረስን ነው። እሺ በቃ ምን ነው አጠገብ የለችም? እንዲህ ስታወራ ደግሞ እንዳትመለስ ወደ ኋላ። እሺ አባት፣ እሺ ቶሎ ነው። እሺ አባት እና ፋሚሊያንስ የኔ ውዶች፣ የኔ እንቁዎች ሁሌም እንደምላችሁ ወዳችኋለሁ። በጣም 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 ወዳችኋለሁ። በያላችሁበት በሰው ሀገር ያላችሁ ሰላማችሁን ብዝት ያደርግልኝ። በሀገር ውስጥም ያላችሁ እንደዛው የኔ ፋሚሊያንስ ሀገራችንን ሰላም ያደርግልን። የወጣ በሰላም ተመልሶ ይግባ። ሹፌሩም ሁሉም በሰላም የወጣ በሰላም ለቤቱ ይመልሰው። እናንተንም ፈጣሪ በሰላም ለሀገራችሁ ያብቃችሁ። የኔ ፋሚሊያንስ በጣም ነው የምወዳችሁ። ክፉ ነገርን እያወገዝን እንቀጥል የኔ ውዶች። ክፉ ነገርን እያወገዝን እንቀጥል። መጥፎ ነገርን አናበረታታ። ለትውልድ ጥሩ ነገር አስቀምጠን እንለፍ። ጥሩ ትምህርት እናስተምር። ለፋሚሊያንስ እኔ ይቅርታ አድርጉልኝ። ሆዴ ሻሽ ነው። እኔ ፊት ለፊት ነው የምናገረው። መደባበቅ ምናምን አይመቸኝም። በቃ እኔ ውስጤ አይደለማ፣ ምንም ማድረግ አልችልም። እና ጥሩ ነገር ለትውልድ ዛሬ ከኛ የተማሩትን ነው ትውልድ ነገር ለሌላው ትውልድ የሚያስተላልፉት። ስለዚህ ጥሩ ነገርን እየሰበክን ጥሩ ነገርን እያስተማርን እንቀጥል። ፋሚሊያንስ ባካችሁን ማንንም ለዛሬ ደስተኛ የምንሆንበት ነገር ነው ብለን ብቻ ማይሆን ነገር አናደርግ ነው ምላችሁ። እና ፋሚሊያንስ በጣም ነው የምወዳችሁ። ወይኔ ማሚና ዳዲ መጡ። ካሜራው አላየሁም። ኑ ማሚ ኑ ተመለሰች። አባኑ ወደዚህ። ኧረ ኑ ሰላም ነው። ፋሚሊያንስ ያው ነጠላዋን እንዲህ አሸርባው ተመለሰች ወደኋላ። ማረግ አልችልም። ቤተሰብ በጣም ይቅርታ። እንግዲህ ይስተካከላል። በድጋሚ በጥሩ ነገር እዣት መጣለሁ ብዬ አሳምኛት በእርግጠኝነት እዤላችሁ መጣለሁ። የኔ ፋሚሊያንስ አሁን ምሳልን በላ ነው። አብሬያችሁ በበላ ደስ ይለኝ ነበረ። እንግዲህ ምንም ማድረግ አልችልም። እናቴ እኔ እንዲህ ቆሜና የሆነ ካሜራ ፊት ቆሜ ካየች እንዲህ ነው የምደነበረው። የኔ ፋሚሊዎች ውድድ ነው ማረጋችሁ። ደንብራ ከግቢ ሮጣ እንዳትወጣ ሊያዛት ካሜራ